ጆሮ ካላችሁ ስሙኝ፣ ጆሮ ካላችሁ ማለት ነው የመዳም ቅመሞች ስሙ። እግዚአብሔርን ይሄ ቪዲዮ ይጠቅማችኋል የምር። አካውንታችሁ 1000 2000 3000 4000 ፎሎወር ብቻ ያላችሁ ልጆች ምን እየሰራችሁ ነው? ለምንድን ነው አካውንታችሁን ጊዜ ያላችሁ እኮ እንደው ማዳም ቤት ያላችሁ ልጆች ናችሁ። ጊዜ ያላችሁ ማለት ነው ስራችሁን ጨርሳችሁ ተቀመጡ። በየቤቱ እንደዚህ ቲክቶኩን ስዞሩት የምትሉት እናንተ ናችሁ። ነገር ግን እየሰራችሁበት አይደለም። ይሄ ቪዲዮ ሊያስቀይማችሁ ይችላል። በጣም ስለተናደድኩባችሁ ነው። እንዴ 3 አመት 4 አመት 5 አመት ማዳም ቤት ኮንትራት ጨረሳችሁ ከዛ ሄዳችሁ ይሄ ነው እናንተ ህይወት እንዴ? ነገ እኮ ህይወት ያስፈልጋችኋል። ነገሮች ተቀይረዋል። ሁሉም ነገር ኦንላይን ላይ የሆነ ነው። ወደፊት ደግሞ አገሯ እየሰለጠነ ስትሄድ ደግሞ ምንም አይነት ነገሮችን እንዳሁኑ ወጣችሁ መግዛት ላትችሉ ትችላላችሁ። በኦንላይን ነው ሁሉ ነገር። ልክ እንደዚህ እንዳረብ አገር ቤትም ሊሆን እየተስተካከለም ነው። ብዙ ነገሮች ይቀየራሉ። እናንተ መቀየር አለባችሁ። በጊዜያችሁ ተጠቀሙበት። እሺ ዘፋኝ ከሆንሽ ቲክቶክሽን ክፍት አድርገሽ በምትችይ ሙዚቃ አንጎራግረሽ ቪዲዮ ልቀቂ። ቁርአን መቅራት ከሆነ ቁርአንሽን ፊትሽንም ሳታሳይ የሚሆን ደስ የሚል ነሽዳ ከፍተሽ ቪዲዮ ፖስትቺ ውዴ። መዝሙር ምቺም ከሆነ እንደዛ መዝሙርሽን እየዘመርሽ እሺ። እሱም ደግሞ አይሆንልኝም ምንም ሙዚቃ ምናምን አልችልም ካላችሁ ደግሞ እቃ ያጠባችሁ ምን እያላችሁ ደስ በሚላችሁ ጥቅስ ግጥም ከዚህ መርጣችሁ ከቲክቶክ ላይ ከፍታችሁ እቃችሁን እያጠባችሁ ቤታችሁን እየጠረጋችሁ የፈለጋችሁ ልብሳችሁን እያጣጠፋችሁ እየተኮሳችሁ ቪዲዮ በየቀኑ ልቀቁ። ቲክቶክ አካውንት ያላችሁ ሰዎች ማለት ነው በየቀኑ ቪዲዮ ልቀቁ። መቀየር አለባችሁ። ነገ ከነገ ወዲያ እናንተም የራሳችሁ ነገር ይገባችኋል እንዴ። እኛ ከመዳም ቤት መዳም ቅመም የነበርን ልጆች ዛሬ ኦንላይን ላይ ተቀጥረን ለእንሰራ ይበቃ ነው እኮ። መዳም ቤት ሆነን አንድ ቪዲዮ 2 ቪዲዮ በመልቀቅ ነው። ዛሬ ላይ እይታ አታገኝም። ዛሬ ላይ ሰው ፎሎ ያደርግሽም አያደርግሽ፣ ነገ ግን ያደርግሻል። ቫይራል የሚወጣ ቪዲዮ ታገኛለሽ። ነገ ትቀየሪያለሽ። እመኝኝ እግዚአብሔርን። ቪዲዮ ስትፖስቱ እኔ ቃል መጋባላችሁ፣ እኔን ሜንሽን አድርጉኝ። እኔንና ትላልቅ ፎሎወር ያላቸው 100,000 200